የማህፀን ማሳከክ የሚያስቸግራችሁ ሴቶች እቤት ውስጥ ምን ማድረግ እንደምትችሉ ልንገራችሁ። በመጀመሪያ ማወቅ አለብን ከኢንፌክሽን በተጨማሪ እዛ አካባቢ የምናደርጋቸው አንዳንድ ስህተቶች ለብልት ማሳከክ ሊዳረጉን ይችላሉ። ማሳከኩ በፈንገስ ኢንፌክሽን አማካኝነት ከመጣ ማሳከኩ እረፍት አይሰጣንም፣ በጣም ከፍተኛ ነው የሚሆነው። ሁለተኛ እንደ እርጎ ወይንም አይብ የሚበጣጠስ አይነት ነጣ ያለ ፈሳሽ ሊኖር ይችላል። ሽንት በሚሸናበትና በግንኙነት ወቅት መቆጥቆጥ አይነት ስሜት ሊሆን ይችላል። ኢንፌክሽኑ የባክቴሪያ ከሆነ ባክቴሪያል ቫጂኖሲስ የምንለው ከሆነ ደግሞ ልክ የአሳ አይነት ፊሽ የሆነ አሳ የሚል አይነት ፈሳሽ ሽታ ሊኖረው ይችላል። ማቃጠልና መቆጥቆጥ አይነት ስሜት ሊኖር ይችላል። ሌላኛው የአባላዘር በሽታ ከሆነ ደግሞ ፈሳሹ ወፈር ያለና ወደ ቢጫ ወደ ግራጫ አይነት የሚያደላ ሊሆን ይችላል። እነዚህ ነገሮች ካሉ ሕክምና ማግኘት ግዴታ ነው። በተጨማሪ ግን ቤት ውስጥ ምን ማድረግ እንደምንችል ልንገራችሁ። የመጀመሪያ ማወቅ ያለብን ቫጂናል ፒኤች የሚባል አለ። ቫጂናል ፒኤቻችንን ከሚቀይሩ ነገሮች መራቅ አለብን። ለምሳሌ ከፍተኛ የሆነ ጣፋጭን ኮንሱም ማድረግ የለብንም። ሁለተኛ እዛ አካባቢ የምንጠቀማቸው ሳሙናዎች ሽታ የሌላቸውና ፒኤቹ እንዲሬንጅ የሚያደርግብን ነገር መሆን የለበትም። ሌላኛው እዛ አካባቢ የምንጠቀመውን አንደርዌር ወይንም ፓንት ጥብቅ የሚያደርግ መሆን የለበትም። ማታ ማታ ፓንት ማድረግም አያስፈልግም። ቢያንስ አየር እንዲያገኝ መተው አለብን። ሌላኛው ማላብ ሲኖርና ቶሎ ቶሎ ፓንት ማንቀይር ከሆነ ይሄም እንደዚህ አይነት የማቃጠልና የመቆጥቆጥ የማሳከክ አይነት ስሜት እንዲኖር ሊያደርግ ይችላል። ሌላኛው ፀጉሩን በትክክል ማንሳት ነው። በወር አበባ ወቅት ደግሞ ቶሎ ቶሎ ሞዴስን መቀየር ነው። ሽንት ቤት በምንጠቀምበት ወቅት ደግሞ ከፊት ወደ ኋላ ማጽዳት ነው የሚያስፈልገው እንጂ ከኋላ ወደፊት ማጽዳት አያስፈልግም። በተጨማሪ እንደ አፕል ሳይደር ቪኔገር ያሉ እንደ አናናስ ያሉ እንደ ተልባ ያሉ በተወሰነ መልኩ ፒኤቻችንን የሚያስተካክሉልን አይነት ፈሳሾችን እንደ ቅርንፉድ ያሉ ፈሳሾችን በደንብ መጠቀም ነው። ውሃ በደንብ መጠጣት ነው። ከግንኙነት በፊትና ከግንኙነት